መነሻዬ ቾፐር አደርጋለሁ። ከዛ በኋላ እዚህ ጋር ዳዮዶች አሉ። እንዴት እንደማጠና ነው እንዴት እንደምታጠኑ ነው ምን ዳዮዶች አሉ ይታዩኛል። 4 ዳዮዶች እዚህ ጋር አሉ። ከዛ በኋላ ማጠናው ምንድነው እዚህ ጋር የት ኮምፖነንቶች እንዳሉ ማወቅ አለብኝ በዚህ በኩል ማለት ነው። እንዴት ታውቃለህ? አንድ ቲቪ ቦርድ ሲመጣ የመጀመሪያ ስራ ምንድነው ብትሉኝ ምን የቱ ጋር እንዳለ ማወቅ ነው። በዚህ በኩል በዛ በኩል ማየው በዚህ በኩል ለማወቅ ታገላለሁ። የመጀመሪያ ስራ እሱ ነው። እንዴት ታውቃለህ? ለምሳሌ እዚህ ጋር ፍሌባክ አለ። ምን ታምር ነው ይሄ? ማጂክ አይደለም ማለት ምን አለ? ያው ፍሌባኩ እዚህ ጋር አለ። እዚህ ጋር ምን አለ? ሆሪዞንታል አይሲ አለ ማለት መቻል አለብኝ። ሆሪዞንታል አይሲ እንዴት ታውቃለህ? ገልብጬ ምን ማድረግ ብቻ ነው። አንዴ ማጥናት ነው። እዚህ ጋር ቨርቲካል አይሲ አለ። ምንም ታምር አይደለም። ይሄ ማጂክ አይደለም። ምን እያደረኩ አጥናለሁ ማለት ነው። እየገለበጥኩ አንዴ ይሄንን እሸመድዳለሁ። በቃ ስራዬ ያ ነው። ቨርቲካል አይሲ አለ። እዚህ ጋር ማናት ፕሮም አይሲ አለች፣ ማይክሮ አይሲ አለች፣ ጃንግል አለ፣ ቲዩነር አለ፣ ሳውንድ አይሲ አለ። በጣም የምፈልጋቸው ካፕሊንግ ትራንስፎርመር እዚህ ጋር አለ። በቃ ጨረስኩ። የምፈልጋቸው እነዚህ ነው። ስለዚህ ሲሄድ የምንቀሳቀሰው ወደምፈልገው ነው የሚሄደው እንጂ ይሄ እንትኑ እንደመራኝ ዝም ብዬ አልሄድም። መውጫ የለኝም። ከዛ በኋላ በቃ ማለት ነው ብዙ ነው አያስፈልገኝም። ገብቷቸዋል። ፖይንቴ እነዚህ ናቸው። ፖይንት ምላቸው ፍሌባክ አለ፣ ሆሪዞንታል አይሲ አለች፣ ቨርቲካል አይሲ አለ፣ ኤፕሮም አይሲ እዚህ ጋር አለች። ምናልባት ስታንድ ባይ ከፈለኩት እዚህ ጋር አለ ቲቪ ስታንድ ባይ ቮልቴጅ ወደሱ ይሄዳል ስለሚለኝ እንትና አለች። ማይክሮ አይሲ አለች። የእናንተ ላይኖር ይችላል። ማይክሮ አይሲ እኔ ያለ ጃንግል አለ እና ሳውንድ አይሲ አለ። ወደዚህ እንዴት እንሄዳለን? ከዛ በኋላ 180 ምናምን እዚህ ጋር አለ። 180 ሂተር ምናምን እዚህ ጋር አለ። እንደዛ የሚሄድበት ከለር ያው እዚህ ጋር አለ። የከለር ኮኔክተሮቹ ማለት ነው። እነዚህን እንደ መሰረታዊ ነገሩ ይዛቸዋለሁ። ስለዚህ አሁን ሲሄድ የሚሄደው እኔው ራሴ ምን እያደረኩት ነው? ምሪቴን ወዴት አደርጋለሁ? ወደምፈልገው ነው እንጂ የምመራው እሱ ወደሚመራኝ አይደለም በፍጹም ማለት ነው። ቮልቴጅም ስለካ እንደዛ ነው ማለት ነው። ወደምፈልጋቸው ፖይንቶች ቮልቴጅ ደርሰውልኛል ወይ ብዬ ነው ማጠናው ማለት ነው። እሺ እንዲህ ላድርገው። ኮንቲኒቲ ላይ ሆናለሁ። ሜትሬ ኮንቲኒቲ ላይ ሆናል። የሚሄድበት መንገድ ከለሩ ያው በቅርበት ያላችሁ ልታዩት ትችላላችሁ። ዳርክ ግሪን እና ላይት ግሪን የምንለዋል። አሁን ከስር መብራት ባበራበት የቱን የሚያንጸባርቀው ላይት ግሪው በጣም ዳርክ ግሪው ይታያል። መስመሮቹ እንደዚህ ሌብል ማለት ነው። ለሌላ ጊዜ ብትፈልጉት እንደዚህ ማየት ትችላላችሁ። መብራት አብረታችሁ ቤት በኩል እንደሄደ መስመሩን ማየት ትችላላችሁ። አሁን ዳርክ ግሪን የምንለው ላይቱን ሪፍሌክት የማያደርገው ዳርክ ግሪን ነው። የሚሄደው መስመር እሱን ነው። ዳርክ ግሪን ተከትዬ ላይት ግሪን ተከትዬ አልሄድም። ላይት ግሪው ምን ይሆናል? ትንሽ የሆነ እንትን ያኛው ቅብ ነው የተቀባ ነው የምታገኙት ማለት ነው። ምን ማለት ነው? ልክ ኢንሱሌትድ እንደተደረገ ፓወር ሰፕላይ ላይ እንዳጠናችሁት ማጥናት። እሺ አሁን ያስኩኝ ዝም ብዬ ለሃይላይት ነው መሰጣችሁ ብያችኋለሁ። እናንተ እንድትከራከሩበት እፈልጋለሁ። በጣም እንድትከራከሩበት እፈልጋለሁ። እያንዳንዳችሁን ማሳየት አልፈልግም። አሁን አንድ ዳውድ ያስኩኝ መስመር ይዤ ነው የምሄደው። አሁን እዚህ ጋር ምንም የሚያደክመኝ ነገር የለም። መስመሩን በደንብ ማወቅ አለብኝ። ይታያል። እዚህ ጋር ካፓስተር አለ። ካፓስተር ነካ። እዚህ ጋር ሬዚስተር አለ፣ ጥቁር ነገር አለች። ስለዚህ አሻገረ፣ በሬዚስተር ተሻገረ። ካፓስተር ነካ፣ ፍሌባክ ነካ ብዬ አወራለሁ ማለት ነው። ፍሌባክ ነካ። አሁን ስንት ቮልቴጅ? እቺ ዳውድ 110 ቮልቴጅ እንደሆነች አውቃለሁ። ፍሌባኩ ዝም ብዬ ስነካው ይጮሃል። ለምን የሚጮህ ይመስላችኋል? ዝም ብዬ ስነካካ የሚጮህ ብዙ አለ። ለምን የሚጮህ ይመስላችኋል? እነዚህ የሚጮሁት በሙሉ ፍሌባክ ላይ ነኝ ያለው። ለምን ጮህ? ኮይል ስለሆነ ነው። ስለዚህ የሚጮሁት በሙሉ ስንት ቮልቴጅ የገባላቸው ናቸው? 110 የገባላቸው። ስለዚህ ሆሪዞንታል እንዴት እንደሄደ ሳጠና በአንደኛው በጮህ በኩል ተከትሎ የቱስ ገባ? ሆሪዞንታል ውስጥ 110 ቮልቴጅ ገባ። ጨረሱ። ብፈልግ በዚሁ 180 ሊሂድ ብል እቺ የጮኸችው የፍሌባክ ኮይልን ተከትዬ ሲሄድ እዚህ ጋር ዳውድ አለ። ዳውዷ 110 ቮልቴጅ ተቀበለች። ከዛ ለካፓስተር ስትሰጠው ስንት መሆን አለበት? ካፓስተሩ ስንት ማድረግ አለበት? እዚህ ጋር ሉዝ አለ። 180 ማድረግ አለበት። ካፓስተሩ ነው 180 ማድረግ ያለበት። 180 አድርጎ የቱ ጋር መምጣት አለበት? እዚህ ኮኔክተር ውስጥ መምጣት አለበት። ወዴት የሚሄድ ኮኔክተር? እቺ ኮኔክተር ወደ ሲአርቲ ቦርድ የሚሄድ ጨረሱ።
ሁለተኛው ዳዮድ ይዛለሁ። ሁለተኛው ዳዮድ ካፓስተር አለ፣ እዚህ ጋር ሬዚስተር አለ፣ ተሻገረ በሬዚስተር። አሁን ሁለት መስመር ያስኬደኛል። አይገርማችሁ? እንደዚህ ግራ የሚያጋቡ መስመሮች ታገኛላችሁ። አልሄድባቸውም። ለምን? ቨርቲካል የቱ ጋር እንዳለ ማወቅ አለብኝ ማለት ነው። መሄድም ካለብኝ ወዴት ነው መሄድ ያለብኝ? ወደ ቨርቲካል ነው መሄድ ያለብኝ። መንገዴን ወደ ቨርቲካል ነው ማቅናት ያለብኝ። ስለዚህ ወደ ቨርቲካል ሄዳለሁ። እቺ መስመር ሌላ መስመር ትቼ ወደ ቨርቲካል የሚሄደው መስመር ይዤ ሄዳለሁ። ቨርቲካል ውስጥ ብዙ አሁንም ሌላ መስመሮች አገኘው። ቨርቲካል ወዴት እንዳለ አይኔ እያየ ነው ያለው። ወደ ቨርቲካል ሄዳለሁ። ያው ቨርቲካል አይሲ ውስጥ ቮልቴጅ ይገባልኝ ማለት ነው። በቮልቴጅ አሳያቸዋለሁ ይሄን የማወራው ነገር። አሁን ካፕሊንግ እዚህ ጋር አለ ብሎኛል። ካፕሊንግ የሚሄደው በዚህኛው ሬዚስተር አይጮውም። እዚህ ጋር ተመልከቱ። ስለማይጮው ይሻገርበታል። ለምን? ሃይ ሪስታንስ ቫልዩ ያለው ሪስተር ከጮኸ ምንድነው ማለት ነው? ሪስታንስ ቫልዩ ሎ ነው የሚለውን ነው ነገር ማወቅ አለብን። ስለዚህ በሪስተሩ ይሻገራለሁ። እዚህ ጋር መጣለሁ፣ እዚህ ጋር መጣለሁ፣ እዚህ ጋር ደርሶልኛል። በሪስተር ተሻገረ። እቺ ማናት? ካፕሊንግ ትራንስፎርመር ነች አይደል? ካፕሊንግ ትራንስፎርመር ውስጥ ነው። እሺ አንድ ነገር እፈልጋለሁ። ሆሪዞንታል ድራይቨር እንዴት ማግኘት እችላለሁ? በዛው በካፕሊንግ ትራንስፎርመር ሁለት እግሩ ይጮሃል። ለምንድን ነው የሚጮኸው ካላችሁ ኮይል ስለሆነ ሁለት እግሩ የሚጮህ። ስለዚህ ሆሪዞንታል ድራይቨር ያው እዚህ ጋር አለ 3 እግር። እናንተ ገልብጣችሁ ማየት ትችላላችሁ። ከዛ ያቺ ሲግናል የሚሄድበትን መንገድ አሳየኝ ብትሉኝ ካፕሊንግ ማን ነው ሆሪዞንታል ድራይቨሯን ይዤ ነው የሚሄደው። ቮልቴጅ ገባላት። ሆሪዞንታል ድራይቨር በአንድ እግሯ ወደ ጃንግል መሄድ አለባት እዛ ጋር ያለው። ስለዚህ አንድ እግሯን ይዝና ወደ ጃንግል እንዴት እንደሄዳ አያለው ማለት ነው። እዚህ ጋር ገባ ሪስተር፣ በሪስተር ተሻገረ፣ ሻገራለሁ። በሪስተር ተሻግሮ እዚህ ጋር ገባ። ማናት እቺ? ጃንግል አይሲ። ምን የሚወጣባት እግር? ያ ሲግናል የሚወጣበት እግር ነው። እሺ ጨረስኩ። አሁንም ወደ ቨርቲካል ምናምን ሄደ። ይሄ በቀደም የሰጠኋችሁ እቺን ይዛችሁ ተከትላችሁ የምትሄዱት ይሄንን ነው የምታጠኑት። እሺ ሶስተኛ ትንሽ ውስብስብ ይልባችኋል። ለምን? ወደ ሬጉሌተር የሚሄድ ነው። ወደ ሬጉሌተር የሚሄድ ነው። ትንሽ ውስብስብ ይልባችኋል። በጣም ጠንቃቃ መሆን አለባችሁ። ካፓስተር ውስጥ ገባ፣ በጃምፐር ተሻገርኩ፣ ሄደ ዝም ብሎ በሬዚስተር ተሻገረ። በሬዚስተር ተሻግሮ እዚህ ጋር ትንሽ ኮንፊውዝ ያደርጋል። እዚህ ጋር ደረስኩ። እቺ ሬዚስተር ስለማቃት ነው አሁን ማወራው። እናንተ ዕውቀት እዚህ ጋር ላይጠይቃችሁ ይችላል። ግን እቺ ሬዚስተር እኔ ስለማቃት አወራለሁ። በቮልቴጅ አሳያችኋለሁ። እቺ ሬዚስተር 12 ቮልት ትቀበልና ስታሻግረው አጮ። ለምን አጮም ካላችሁ ቮልቴጅ ሬጉሌተር። ስለዚህ ስንት ቮልት ታወጣልኛለች ማለት ነው? 5 ቮልት ታወጣልኛለች። ስለዚህ የ5 ቮልት ምንጬ እቺ ሬዚስተር ነች። በዚህች ሬዚስተር ይዤ ብዙ ቦታ መግባት እችላለሁ። ለምሳሌ እዚህ ጋር ማን አለኝ? የፕሮም አይሲ ውስጥ ገብቶልኛል። እዚህ ጋር ስታንድ ባይ ውስጥ ገብቶልኛል። እዚህ ጋር ማይክሮ አይሲ ውስጥ ገብቶልኛል። እዚህ ጋር ብመጣ ጃንግል ውስጥ ቀጥታ እየጮኸ አይገባ፣ ይሻገራል፣ በሬዚስተር ይሻገራል። እንደዚህ እያልኩ እንግዲህ የነብር ጭራ ይባላል። እንደዚህ እየተከተልኩ ሄዳለሁ። በዚህኛው እንደዚህ ይሄዳል። ከዚህ እንደዚህ ይመጣል። ከዛ እዚህ ጋር ይመጣል። ከዚህ ይሻገርና ማን ውስጥ ሲገባ እናዋለን? 5 ቮልት ጃንግል ውስጥ ሲገባ እናዋለን። እስከ እንትን ድረስ መሄድ እችላለሁ። ያን አላስፈላጊ ከሆነ ማለት ነው። እስከ ቲዩነር ድረስ መሄድ እችላለሁ። ዋናው ትንሽ ፖይንቱ ከገባችሁ ብዙ እንድትጨናነቁ አልፈልግም ማለት ነው። የመጨረሻው ቮልቴጅ ዳዮድ ይዛለሁ። ዳዮድን ይዤ የመጨረሻው ወደዚህ እመጣለሁ። እቺ ሳውንድ አይሲ ውስጥ እንደምትገባ አውቃለሁ። ስለዚህ በዚህ ሬዚስተር ተሻገረ። ሳውንድ አይሲ ያለችው እዚህ ጋር ነው ያለችው። ቀጥ ብሎ ነው የሚመጣው፣ ሌላም ነገር አይነካም። ሳውንድ አይሲ ቀጥታ ቮልቴጅ ነው የሚገባለት። ስለዚህ ሳውንድ አይሲ ውስጥ ገባ ማለት ነው። እና እቺን ትንሽ እየተፈላሰፋችሁ እየተከራከራችሁ ለማጥናት ሞክሩ። ይሄ ቦርድ ወደ